አንተን ማጣቷ እንዲቆጫት ትፈልጋለህ? እንግዲያውስ እነዚህን ነገሮች አንድ በአንድ አድርጋቸው። የመጀመሪያው ነገር የማይታይ ሰው መሆን ነው። ከፍቅረኛ ጋር የተለያየ ሰው ላይ ደጋግሞ መደወልና ደጋግሞ ቴክስት ማድረግ ምንም ችግር የለውም። ምክንያቱም አንድ ጤናማ ሰው የሚያፈቅረውን ሰው ላለማጣት የሚያደርገው ጥረት ስለሆነ። ነገር ግን ይህ ቀጣይነት ባለው መልኩ ሲሆን ችግር መሆን ይጀምራል። ምክንያቱም ምንድነው አንተን አልፈልግህም ወይም ደግሞ በህይወቴ ውስጥ እንድትኖር አልፈልግም ላለ ሰው የምትሰጠው ትልቁ ስጦታ አንተን እንዲያጡ መፍቀድ ነው። ስለዚህ እሷም ደግሞ ስለአንተ እንድታስብ ወይም ደግሞ ስለአንተ እንድትጨነቅ መጀመሪያ ከህይወቷ ሙሉ ለሙሉ መራቅ መቻል አለብህ። ሁለተኛው ደንታቢስ እንደሆን ካሊያም ደግሞ እንደማይገዳ ማሳየት መቻል አለብህ። በድንገት እንኳን መንገድ ላይ ብትገናኙ እንደ ማንኛውም ተራ ሰው አናግረህና ፈገግ ብለህ ነው ከእርሷ መለያየት ያለብህ። ብዙዎቻችን የምንሰራው በዚህ በተቃራኒ ነው። ማለትም አብሮን በፍቅር ያሳለፈን ሰው አብሮን የቆየን ሰው ለመጥላት እንሞክራለን። እውነታውን ስንነጋገር ደግሞ ለመጥላት መሞከር ማለት በራሱ ዛሬም ለእሷ ቦታ እንዳለህ ወይም ደግሞ የሆነ ስሜት እንደሚሰማህ እያረጋገጥክላት ትመጣለህ ማለት ነው። ትላንት ፍቅር የሰጣት ፍቅር ስለሚገባት ብቻ ነበር። ዛሬ ደግሞ በህይወት ምንም ስለሆነች ማንም እንደሆነች ልታሳያት ይገባል። ሶስተኛው ነገር ራስን እንደ አዲስ ቢውልድ ማድረግ አሊያም ደግሞ መገንባት ጀምር። ከእርሷ ጋር ያለ እርሷም የመጣላቸው መጥፎ ባህሪዎች፣ አንተም ስለራስህ ብዙ የማትወዳቸው ባህሪዎች ሊኖሩ ይችላሉ። እነዛ ላይ መስራትና ራስን ማስተካከል ወሳኝ ነገር ነው። ሌላው መርሳት የሌለብህ ወሳኙ ነገር ምንድን ነው? ከባቢ መቀየር ነው። ማለት ያለህበትን አካባቢ ሙሉ ለሙሉ ለጊዜውም ቢሆን ለመቀየር ሞክር። ምክንያቱም አይምሮህ በነገራችን ላይ በጣም የሚፈተነው ከትዝታ ጋር ነው። ማለት የተለያዩ ሚሞሪዎች አሉ ከእሷ ጋር ያሳለፋችሁት። እነዛ ላይ ዛሬም መሳክ አድርገህ የምትቆይ ከሆነ ወይም ዛሬም የምታስባቸው ከሆነ ጭንቅላት እረፍት አያገኝም። ጭንቅላትህ ከአዲስ ነገር ጋር ግን ለመላመድ በሚሞክርበት ታይም እርሷን ሙሉ ለሙሉ ዳምፕ ማድረግ አሊያም ደግሞ መተውን ይመርጣል። በመጨረሻ የምናየው ነገር ያለፉ ትዝታዎችህን በአጠቃላይ ሰርዝ። ከእርሷ ጋር የተጻጻፍካቸውን ቴክስቶች አሊያም ደግሞ አብራችሁ የተነሳችሁትን ፎቶ ብቻ በማየት እርሷን መርሳት አይችልም። እውነታዊ ነው። የሰው ልጅ ማለት አንተን የሚናፍቅህ አንተን የሚወድህ አለም ደግሞ አንተን የሚያስብህ ከነሱ ከተለየ በኋላ የተሻለ ህይወት መኖር እስከቻልክ ድረስ ብቻ ነው። አመኒኝ የተሻለ ህይወት በራስህ ማለት በከባቢህ የምትፈጠር ከሆነ እሷ አንተን በማጣቷ የምትቆጭበት ቀን ይመጣል። ነገር ግን ከእሷ ጋር ስታካርገህ እሷን እያሰብክ ብቻ የምትቀጥል ከሆነ እመነኝ አንተን በመራቋ ደስተኛ ትሆናለች። አንተን ማጣቷ እንዲቆጫት የምትፈልግ ከሆነ ከላይ ዘረዘርኳቸውን ወሳኝ ነጥቦች ተግባራዊ ያደርጋቸው።